ሆና ራሷን ለሳለችው ዩኒቲ ሁለቱ ሀገሮች ጦር መማዘዛቸው አስከፋት። ሂትለርም ለኢቫ ብራውን የሚሰጠው ትኩረት እየጨመረ መጣ። እመቤት የመሆን ሕልሟ ከሰመ። ደጅ ብትጠናም ፍላጎቷ ሊሰምርላት አልቻለም። ጦርነቱ ከተጀመረ በኋላ እህቷ ወደ አገሯ ብትመለስም ዩኒቲ ግን በዚያ መቆየትን መረጠች። በቀዩ የፓርቲው ምልክት ባንዲራ ተጠቅልላ መቀበር እንደምትፈልግ ብትናገርም ብቸኝነት ግን አጠቃት። የንግግሮቹ ሁሉ መሃል መሆንን ለምትፈልገው ነፍሷ ትኩረት መነፈጓ አበሳጫት። ያኔ ነው ሂትለር ራሷን እንድትከላከልበት የሰጣትን ሽጉጥ ይዛ አደባባይ የወጣችው። ከቦርሳዋ ሽጉጧን አወጣች፣ ወደ ጭንቅላቷ አስጠጋች። ጣቶቿን አስሳ ራሷ ላይ ተኮሰች። ራሷን ከቀናት በኋላ ሆስፒታል ነው ያገኘችው። የጭንቅላቷን